አሊኤክስፕረስ እንዴት አካውንት ከፍተን መጠቀም እንችላለን የሚለውን ዛሬ ሙሉ ስቴፑን አሳያችኋለሁ። ቪዲዮውን ሙሉ ተከታተሉ። ዛሬ ሙሉ አሊኤክስፕረስን እንዴት አካውንት መክፈት እንደምንችል እንዲሁም ደግሞ በሚቀጥለው ቪዲዮዎች ደግሞ ከአካውንት ከከፈትን በኋላ እንዴት ኦርደር ማድረግ እንችላለን፣ እንዴት ማስተር ካርዳችንን ማገናኘት እንችላለን የሚሉትን በዛ ላይ ደግሞ ዌልካም ዲልን እንዴት ደጋግሞ መጠቀም እንደሚቻል በቀጣይ ቪዲዮና በዚህ ቪዲዮ ላይ ሙሉ ስቴፑን አሳያችኋለሁ። እስከዛው ይሄንን ዩቲዩብ ቻናል ሰብስክራይብ እያረጋችሁ ላይክ እያረጋችሁ ቤተሰብ ሆናችሁ ጠብቁን። ወደ ቪዲዮ እንሂድ። በመጀመሪያ ሁለት አይነት አማራጭ አለ አሊኤክስፕረስ አካውንት ለመክፈት። አንደኛ ፕሌይ ስቶር ላይ ገብተን አፕሊኬሽኑን አውርደን በሱ መጠቀም እንችላለን። ሌላው ደግሞ ክሮም ላይ ገብተን aliexpress.com ብለን ሰርች አድርገን በሱ ዌብሳይት ከፍተን በሱ መጠቀም እንችላለን። ሁለት አይነት አማራጭ ስላለ አሁን አንዱን ላሳያችሁ። ፕሌይ ስቶር ላይ እንገባለን። አሊኤክስፕረስ ብለን ሰርች እናደርግና አፕሊኬሽኑ እንደመጣልንን ዳውንሎድ እናደርጋለን ማለት ነው። ይሄ በቀላሉ ዳውንሎድ እናደርገው ነው። ኦፕን ብለን ወደ ይሄ ነው እንግዲህ አሊኤክስፕረስ ዌልካም ቱ አሊኤክስፕረስ ዩር ሎኬሽን የሚለውን እቺ ቀስቷን እንነካና ኢትዮጵያ እናደርገዋለን ማለት ነው። ሎኬሽናችንን ወደ ኢትዮጵያ መቀየር እንችላለን። ኢትዮጵያ ከዛ ኮንቲኒው በጣም ቀላል ነው አከፋፈቱ። እዚህ ጋር ኮንቲኒው ዊዝ ጎግል ማለት ትችላላችሁ። ኢሜይላችሁንም እዚህ ጋር ጽፋችሁ ማስገባት ትችላላችሁ። አሁን ግን ኮንቲኒው ዊዝ ጎግል የሚለውን ጎግል ነክቼ ኮንቲኒው እለዋለሁ። ከዛ ጎግል አካውንት የከፈታችሁበትን ኢሜይል ያመጣላችኋል። አንዱን ኢሜይል መርጠን በሱ ኮንቲኒው ብለን ኦኬ እንላለን። ከዛ እንዲህ ስናደርግ በኢሜይላችን አሊኤክስፕረስ ቬሪፊኬሽን ኮድ ይልክልናል ማለት ነው። ኢሜይላችን ላይ ገብተን ከአሊኤክስፕረስ የተላከልን ቬሪፊኬሽን ኮድ እናስገባና you have successful created ይላል። ያው እንግዲህ ተከፍቶልናል ማለት ነው አሊኤክስፕረሳችን። እዚህ አካውንቱን ከከፈትን በኋላ ማድረግ ያለብን እዚህ በመጀመሪያ ሴቲንግ አካውንት የምትለውን እንነካና ሴቲንግ የምትለዋን እቺን ከላይ ተጭነን ሺፒንግ አድሬስ የምትለውን ቦታ አሁን እኔ በፊት ስለሞላሁት ነው። እናንተ ግን አዲስ ከሆነ የምትሞሉት አድ ኒው አድሬስ እና እዚህ ጋር ኮንታክት ኔም የራሳችሁን ዮሐንስ አክሊሉ አሁን እኔ ስም እሱ ነው። ከዛ ስልክ ቁጥራችሁን እዚህ ጋር ታስገባላችሁ 912 ስልክ ቁጥራችሁን ታስገባላችሁ። ስትሪት ሃውስ ደግሞ አድራሻ የት ነው? ኢትዮጵያ አዲስ አበባ ብላችሁ ያላችሁበትን ማለት ሐዋሳም ከሆናችሁ ሐዋሳ፣ ደብረ ዘይትም ከሆናችሁ ደብረ ዘይት ብላችሁ ፈለጋችሁ ታስገባላችሁ። ስቴትም የት ነው የሚለውን ኢትዮጵያ ብላችሁ ታስገባላችሁ። ሲቲ ያላችሁበትን አዲስ አበባ ነው ያለበት። አዲስ አበባ ስለሆነ አዲስ አበባ ነው። ዚፕ ኮድ ደግሞ የአዲስ አበባ ከሆነ 1000 ነው ዚፕ ኮዱ። እንደ ሌሎቹ ደግሞ እንደ ሀገሩ ስለሚለያይ ገብታችሁ ማየት ትችላላችሁ። ከዛ እንዲህ አድርጋችሁ ትጨርሱ ሴቭ ብላችሁ መውጣት ነው ማለት ነው።
ከዛ እዚህ ጋር እንዲህ ሆኖላችሁ ይመጣል። የኔ በዚህ ነውና ይሄንን ካስተካከላችሁ በኋላ እዚህ ጋር ገብታችሁ የፈለጋችሁትን መሸመት ትችላላችሁ ማለት ነው። በቀጣይ ቪዲዮ ደግሞ እንዴት ነው ከአሊኤክስፕረስ ላይ እንዴት ኦርደር ማድረግ እንችላለን የሚለውን ትራኪንግ ዌብሳይቶችን እንመለከታለን። ይሄንን ቻናል እስከዛ ላይክ፣ ሰብስክራይብ እያደረጋችሁ ጠብቁን።